ማታቁኝ ቻሊና እባላለሁ። ሙዚቀኛ ስቲል ሙዚቀኛ ነኝ። አሁን የጌታ ግን ዘፋኝ ነበርኩኝ። ከ19 ዓመቴ ጀምሮ ፐርፎርም ማድረግ ነበር የተለያዩ ቦታዎችና ከኦልሞስት ከ3 ዓመት በፊት ምናምን እንደዚህ አልበሜን አወጣው። ልክ አልበሜ መጨረሻ አካባቢ ላይ ነው መንፈሳዊ ሰርች ላይ ነበርኩኝ። እኔ ዶክመንተሪ ምናምን በጣም ወዳለሁ፣ ግን ውስጤ የሆነ አይነት ክፍተት ይሰማዋል። ብዙ ነገሮችን አይቻለሁ፣ ግን በተለየ መልኩ ክርስቶስን ሪፍሌክት ያደረገ ወይም እኔን ያሳየኝ ነገር ብዙ አልነበረም ነበር፣ ወይም የሰበከኝ ሰው በሆነ አጋጣሚ የሱ ምስክርነቶች ጀስት አይ ነበረ ማለት ኢንካውንተር ያደረጉ ጌታን ያዩት ሰዎች እና አንዳንድ ቪዲዮዎች ሳይ እንደዚህ ምናምን በጣም ማለት ኤክሳይትድ ሆንኩኝ። ለምን ሁሉ ጊዜ ውስጤ ያለው ነገር በቃ ሰው ከሞትን በኋላ ምንድነው የምንሆነው? ትልቁ ጥያቄ እሱ ነው። ኦኬ ኖርን፣ ሰክሰስፉል ሆነን፣ ሁሉ ነገር አለን፣ ተመቸን፣ ወለድን፣ አገባን ምናምን፣ ከዛ ምንድነው የሚለው ጥያቄ በጣም ያስፈራል አይደል? እና እሱ ጥያቄ ነው እግዚአብሔርን እንድፈልግ ማወቅ እንድፈልግ ዘላለማዊ ህይወት የሚለው ነገር አለ የለም ምንድነው የሚለው ነገር ኦፍ ኮርስ ያንን ፍላጎት በውስጥ ያስቀመጠው ራሱ ጌታ ነው። ስለፈለገ ቀድሞ ስላወቀኝ ግን እኔ አላቅም። እና በዛ ጀርኒ ውስጥ ያ በጣም ኤክሳይት ያደረገኝ ጀመረ። የሰዎች ኤክስፒሪየንስ ምስክርነቶችን እያየው የተለያዩ ሀገራትን ዩቲዩብ ላይ ምናምን እያየው፣ ስለዚህ ከዛን አንብቤው አላቅም፣ መጽሐፍ ቅዱስ አንብቤ አላቅም። አጋጣሚ አንድ ባይብል ነበር ቤት ማንበብ ጀመርኩ። this time ግን አንድ ጥያቄ ጠየቅኩት። ከዚህ በፊት የተወሰነ ፖርሽን አንብቤ ያለው ግን ብዙም ያን ያህል አይገባኝም። ለምን? ሆሊ ስፒሪት የለም። ስለዚህ this time እግዚአብሔርን የእውነቴን ከልቤ በቃ እንዳውቅ ከፈለግ እዚህ ውስጥ የእውነት አንተ ካለ መልሱ ካለ በቃ ራስህ አስረዳኝ ብዬ ነው ማንበብ የጀመርኩት። እና ከሆነ ሰዓት በኋላ ፐርሰናል ደብዳቤ እስኪመስለኝ ድረስ ነው ያወራኝ የነበረው። እና ለኔ ያስደነግጥ ነበር። እና ጓደኞቼ ታውቁ ነበር እላቸዋለሁ፣ ጴንጤ የሆኑት ታውቁ ነበር ኢየሱስ እንደዚህ እንደሆነ ታውቁ ነበር እላለሁ የደወልኩና ያ ማለት ኦልሬዲ ሾው ጀመር ያለው አልበሜ ከወጣ በኋላ የተወሰነ አዋርድ ምናምን አገኘው ምናምን፣ ውስጤ ባዶ ነው። ግን እያስጠላ የመጣ ብዙ ነገርና